ሰላም ወዳጆች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንደሚታወቀው ከ6 ወር ጀምሮ ላሉ ህፃናት ምግብ በተከታታይ እየሰራው ነኝ ያለሁት። ዛሬ የ8ኛ ወር ህፃናት ምግብ 9ኛ ቀን ላይ ደርሻለሁኝ። 9ኛ ቀን ቁርስ፣ ምሳ፣ እራት እሰራለሁኝ ማለት ነው። ዛሬ እስከ 10ኛ ቀን ድረስ ሰራለሁኝ የ8 ወር ህፃናት ምግብን። ከዛ ወደ 9ኛ ወር የህፃናት ምግብ እገባለሁኝ ማለት ነው። እንደሚታወቀው ከአሁን በፊት የሰሯቸውን ቪዲዮዎች የ6 ወር ለብቻ፣ የ7 ወር ለብቻ፣ የ8 ወር ለብቻ በፕሌሊስት ላይ አስሬ አስቀምጫለሁ። ለማየት በተቻለ ቀለል ይላል ብዬ ባሰብኩት መንገድ ነው በዛ መንገድ ያስቀመጥኩት። ለምሳሌ 7 ወር ማየት የሚፈልግ ሰው ገብቶ ቪዲዮ ላይ የ6 የ7ን የ8ን ቪዲዮ ፈልጎ እንደዛ ከማየት ይልቅ በቀላሉ የሚፈልገውን በፕሌሊስት ላይ ገብቶ እንደዛ በተከታታይ ማግኘት ይችላል እና ለዛ ቀለል ባለ መንገድ እንደዛ ፕሌሊስት ላይ ስላደረኩትኝ ያንን መመልከት ትችላላችሁ። ሌላው ደግሞ ከአሁን በፊት ከአንድ ዓመት በፊት የሰራሁትኝ የህፃናት ምግቦች ከአንድ ዓመት በላይ ላሉ ከዛ ደግሞ የምሳ ዕቃ ስለሚገኝ ፕሌሊስት ላይ ሁሉንም በዝርዝር ስለምታገኙ እሱን እንድትመለከቱ ጋብዛችኋለሁ። ለዛሬ ለ8 ወር ህፃናት ምግብ 9ኛ ቀን ብዬ ያያዝኩት የቁርስ ላይ ደርሻለሁ። ቁርስ ኦትሚል እና ፓፓያ ነው የምሰራው። ኦትሚላችንን ያው እንደሚታወቀው በፈላ ውሃ ከ5 እስከ 6 ደቂቃ የሚሆን በደንብ አድርገን እናበስለዋለን። ፓፓያችንን ደግሞ በሹካ ካልሆነ ደግሞ በሹካ መፈጨት የማይችል ከሆነ በጁስ መስሪያ መፍጨት እንችላለን ማለት ነው። እንደምታዩት ኦትሚሌ በስሎልኛል። እዚህ ጋር እኔ በሹካ ነው የምፈጨው ፓፓያው። እንደዛ ላማ አድርገን ከፈጨን በኋላ ከኦትሚላችን ጋር በመቀላቀል ለልጆቻችን መመገብ እንችላለን ማለት ነው። እንደሚታወቀው ፓፓያና ኦትሚሉ በውስጡ ጠቃሚ የሆነ ንጥረ ነገርን ይዟል። እንደ ፋይበር፣ ቫይታሚን ኤ እና ካርቦሃይድሬት እና የመሳሰሉ ምግቦችን ይዟል። ለምግብ መፈጨት ደግሞ በጣም ምግብ መፈጨትን ፈጣን ያደርጋል። ለ9ኛ ቀን ለቁርስ ብዬ ያያዝኩትኝ ይሄንን ነው። በእናት ጡት ወተት ወይ ደግሞ በፎርሙላ ወተት እንደዚህ በማግጠን መመገብ እንችላለን ማለት ነው። እዚህ ቤት ስትገቡ ዛሬ መጀመሪያችሁ የሆነ ሰዎች ሰብስክራይብ አድርጋችሁ ተቀላቀሉ። ሁሌ የምለቃቸው ቪዲዮዎች ደግሞ እንዲደርሷችሁ የደወል ምልክቱን በመጫን መከታተል ትችላላችሁ። ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረግ አትርሱ። ሁሌ እንደምናገረው ካያችሁ ተጠቅመናል ብላችሁ የምታስቡ ከሆነ ላይክ በማድረግ ኮመንት በመስጠት ቻናሉንም ደግሞ መደገፍ ነው በዛው። እኔም ደግሞ ድጋፍ ሞራል ይሆነኛል በሚቀጥለው የተሻለ ነገር ይዤ ለመምጣት። ዛሬ እዚህ ጋር የሚሰጠው ኮመንትና ድጋፍ ነው ቀጥዬ እንድሰራ የሚያደርገኝ። አሁን የህፃናት ልጆች የሉኝም ሁሌ እንደምናገረው። ለቁርስ የሰራሁት ምግብ ይሄን ይመስላል። ለምሳ ደግሞ ያዘጋጀሁትኝ ምግብ ሽምብራና ካሮት ነው። ሽምብራችንን ማታ ዘፍዝፌ በውሃ አሳድሬው በደንብ አድርጌ እስኪበስል እቀቅለዋለሁ በማግስቱ። እዚህ ጋር ሽምብራውን ልጬ ነው የምጠቀመው። ልጬ ልጣጩን በመላቅ ሽምብራውን ከካሮቱ ጋር በማድረግ እንፈጨዋለን። ካሮቱን ወይ በእንፋሎት ካልሆነ ደግሞ ውሃ ቀቅሎ ማብሰል ይቻላል። እኔ በእንፋሎት አብስዬዋለሁ እንደተመለከታችሁት። ሁለቱን አንድ ጋር በመቀላቀል ወይ ውሃ ወይ ደግሞ ወተት በመጨመር እንፈጨዋለን ማለት ነው። ያው ላም አድርጎ እንደ 6 ወርና 7 ወር ህፃናት እንደሚጠጡት ማድቀቅ አይኖርብንም። ግን ያው ፈጭተን ወፈር ያለ አድርገን እንመግባቸዋለን ማለት ነው። እዚህ ጋር ደግሞ ከሽምብራውና ከካሮቱ ከወተቱ የምናገኛቸው ጠቃሚ የሆኑ ንጥረ ነገሮች እንደ ፕሮቲን፣ አይረን፣ ፎሌት
ቫይታሚን ኤ፣ ካልሲየም እና የመሳሰሉ ንጥረ ነገሮችን ደግሞ እናገኛለን። እዚህ ጋር እንደምትመለከቱት የወይራ ዘይት ጨምሬበታለሁ። ለእራት ያዘጋጀሁትኝ ደግሞ የስኳር ድንችና ኩስኩስ ነው። እዚህ ጋር ሰሞሊና ይቅርታ፣ ኩስኩስና ስኳር ድንቻችንን አንድ ጋር መቀቀል እንችላለን። ከፈለጋችሁ ደግሞ ስኳር ድንቹን በእንፋሎት አብስላችሁ ኩስኩሱን እንደዚሁ በውሃ ማብሰል ትችላላችሁ። እኔ ሁለቱን አንድ ጋር በማድረግ ነው የቀቀልኩትኝ። እንደምትመለከቱት አሁን የበሰለውን ኩስኩስና ስኳር ድንች እንደዚህ በሹካ እፈጨዋለሁኝ። ወፍራም ከሆነባችሁ ውሃ፣ ሞቅ ያለ ውሃ ካልሆነ ደግሞ የእናት ጡት ወተት ወይ ፎርሙላ ወተት በመጨመር ማቅጠን ይቻላል። እንደሚታወቀው ደግሞ ከነዚህ ከሁለቱ ግብአቶች የምናገኘው ጠቃሚ የሆነ ንጥረ ነገር አለ። ከሁለቱ የምናገኘው ንጥረ ነገር እንደ ካርቦሃይድሬት፣ ፋይበር፣ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢ፣ አይረን፣ ፖታሺየም እንደ ፕሮቲን እና የመሳሰሉ ንጥረ ነገሮችን እናገኛለን። ለእራት ያዘጋጀሁት ይህንን ይመስላል። በቀጥለው ቪዲዮ በ10ኛ ቀን ቪዲዮ እንገናኛለን ማለት ነው። ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ተባረኩ።